again here አሁን እዚህ ጋር ዴታውን በደንብ just ይሄን ዴታ ብታዩት which is actually data የሚለውን ሊስት ክሬት አድርጌያለሁ አሁን እዚህ ውስጥ እንተት እንዳለ continuous variable ነው ወይም ደግሞ which is numerical የሆነ ዴታ ነው numerical የሆነ ዴታ ነው ያለኝ ሶ ልክ እንዲህ አይነት ዴታ ኖሮ ይሄ ዴታ ዲስትሪቢዩሽኑ ምን ይመስላል የሚለውን ነገር ባየት ፈልግ actually histogram ወይም ደግሞ hist plotን ፕሎት ማድረግ ይችላል ማለት ነው ሶ ልክ የባር ግራፍን plt.bar እንዳልኩት ይሄኛው ደግሞ hist ማለት ነው ዳታውን መስጠት ኦኬ በዚህ ኬዝ የኔ ዴታ ይሄኛው ዴታ ነው ከዛ በኋላ ቢ ነው አለ ምን ያህል ያ ሂስቶግራም ምን ያህል ቢ ይኖረው የሚለው ነው አገን ከለሩ ልክ እንደዚህ የተለያየ አይነት ፓራሜትሮች ይመስላልና ሲምፕሊ ደግሞ ኢንስቴድ ሮ አድርገን ለማየት እንሞክር as usual ታይትሉ አለ x እና y ሌብሉ ይኖራል ማለት ነው ኦኬ just again ስቴን ኤዲተር ላይ ለመስራት እንሞክር ሶ ሁለተኛው ደግሞ let's say ይሄኛው ሂስቶግራም ነው ሂስቶግራም የሂስቶግራም just plot ነው let's ይሄንን just plot አድርገን just ለማየት እንሞክር plot አድርገን ለማየት እንሞክር ሶ መጀመሪያ ላይ ምንድነው ማለት let's say ዴታ ብዬ ዴታውን just I hope እስቲ ተመሳሳይ ነገር እንዲሆንልን ዴታውን ከዚህ ልወሰድ 1 2 2 አለኝ 3ም 3 ጊዜ አለ 1 I hope 1 ጊዜ አለኝ 2 2 ጊዜ አለኝ 2.2 again 3ም 3 ጊዜ መስለ ያለኝ I hope 3ም 3 ጊዜ ከዛ ደግሞ I hope 4 4 ጊዜ አለኝ 5 2 ያለኝ ኦኬ 1 2 3 4 I hope እያንዳንዱን በኮማ ሴፓሬት ላድርግና የኮንቲኒየስ ቫሪያብል ዲስትሪቢዩሽንን ለማጥናት ጀስት የሚያገለግለው 5 ደግሞ ስንት ቫልዩ አለኝ 3 አለኝ 5 ኮማ 5 ኮማ 5 ከዛ 6 ኮማ 6 እና I hope 7 አለኝ ሶ ዴታዬን በዚህ ኮካ አደረኩኝ ከዛ plt.hist በመተለው በዚህ hist በመተለው ፋንክሽን ከዛ let's say ዴታውን ልስጠውና just ዝም ብዬ ዴታውን ልስጠውና ስቴራን ላክ ማየት አውትፑት ለማግኘት here አሁን ዳታውን ወሰደ ሂስቶግራምን ድራው አደረገልኝ ነገር ግን let's say ቢኑን ላስተካክለው እስቲ ለምሳሌ ቢንስ ስንት ይሆን let's say እስቲ 7 አካባቢ ይሆንልኝ ከለር እንደምታዩት እዚህ ላይ ዲፎልት ከለር ነው ያለው እስቲ ለምሳሌ ምን ልበለው ፐርፕል ነገር ይሆንልኝ ፐርፕል ኦር ይሆነ ፈልጉትን አይነት ከለር አሁን here ይሄ ዴታ ምን አይነት ዲስትሪቢዩሽን ነው ጀስት የሚያሳየን ዴታው አለ የዚህ ዴታ 1 ያለ 2 2 3 3 ምናምን ቫልዩ አለኝና ይሄ ሊስት ሞር ኦፍ ዲስትሪቢዩሽኑ የሚያሳየኝ ምን ላይ ነው የሚለው ነው ጀስት እንግዲህ በደንብ የሚያሳየው I hope እዚህ ላይ እንደምታዩት ሞር ኦፍ ዳታው ዲስትሪቢዩትድ ሆኖ የሚገኘው ከሂስቶግራሙ እንደምታዩት ከቫልዩ ከ2 እና እስከ 6 ቫልዩ መካከል አካባቢ ያለው ዴታ በብዛት ዲስትሪቢዩት ሆኖ ይገኛል ማለት ነው ሶ ከ2 እስከ 6 ድረስ ባለው ሬንጅ ነው የዴታው ዲስትሪቢዩሽን የሚያሳየው ሶ የሆነ አንድ ሲኩዌንስ አንድ የሆነ ዳታ ኑሜሪካል የሆነ ዴታ ኖሮን የሆነ ሲኩዌንስ ኦፍ ዴታ ኖሮን ያ ዴታ ዲስትሪቢዩሽኑ ምን ያህል ነው የሚለው ነገር ማጥራት ብንፈልግ ከባር ግራፍ ይልቅ ሂስቶግራም ወይ ከሌሎቹ ይሄኛው የተሻለ ይሆናል ሞር ኦፍ ቀጣይ በሲቦርንም ስናየው በደንብ ጀስት ምን ይሆናል አሁን ግን አገልግሎቱ እና how we can draw የሚለው ይሄንን ይመስላል ሶ እንግዲህ ልክ እንደምታዩት ሂስቶግራም are more useful የሚሆነው ለምንድነው for displaying the distribution of ይሄንን distribution of a data ምን አይነት ዴታ ስፔሻሊ ኑሜሪካል የሆነ ዴታው ማለት ነው ሶ ሌላኛው ጀስት ፕሎቲንግ ደግሞ ስካተር ፕሎት አሁን ስካተር ፕሎትን አስዩም እዚህ ጋር ያለውን ዴታ አስዩም ብታደርጉ x የሚል ዴታ አለኝ አንድ ሊስት አለኝ y የሚል ዴታ አለኝ ሁለተኛ ሊስት አለኝ ሁለቱንም ጀስት ብናያቸው ምንድናቸው ኮንቲኒየስ ቫሪያብሎች ናቸው ሶ ሁለት x እና y የሚባል ዳታ ታይፓቸው ኑሜሪክ የሆነ በሁለቱ መካከል ያለው ሪሌሽንሺፕ ምን ይመስላል በx እና በy መካከል ያለው ሪሌሽንሺፕ ምን ይመስላል የሚለውን ነገር ማየት ብንፈልግ ልክ ከቀድሙ ደግሞ የሁለት ቫሪያብል ነው ኮምፔር የምናደርገው therefore ይሄኛው የተሻለ ይሆናል ማለት ነው ይሄኛው plt.scatter የሚለው ወይም scatter plot ሞር የተሻለ ነው ሶ አገን እንደቀድሙ plt.scatter የሚለውን scatter በሚለው ፋንክሽን ከዛ ቫልዩዎቹ መስጠት x እና y ወይም ደግሞ ዳታው ማለት ነው ከዛ ከለሩን መምረጥ አገን x እና y አክሰሱን ሴት ማድረግ x አክሰሱን እና y አክሰሱን ሴት ማድረግ ማለት ነው
ሶ የመጀመሪያው እንግዲህ አክቹአሊ የሚሆነው ልክ እንደንትኑ ዳታ ክሬት ጀስት ማድረግ አይ ሆፕ ለዚህ ሌብሉን አልሰጠሁትም አገን ሴም ቲንግ እዚህ ጋር ከላይ የሰጠሁትን ሌብል ወስጄ እዚህም ላይ መስጠት እችላለሁ አይ ሆፕ ይሄን መጠቀም እችላለሁ ቫልዩዎችን ብቻ መቀያየር እችላለሁ እዚህ ጋር ለሴ ለላይኛው ቅድም ተሰራነው ኤክስ አክሲሱ ምን ልበለው ለምሳሌ የዚህ ዳታዎች ናቸው ቫልዩስ ያሳዩ ዋይ አክሲሱ ደግሞ ጀስት ምናልባት ካውንት ነገር ኦር ሳምቲንግ ካውንት ነገር ያሳይ ነው ሶ ይሄኛ የሂስቶግራም ፕሎት ኤግዛምፕል ማለት እንችላለን የሂስቶግራም ፕሎት ኤግዛምፕል መሆን ይችላል ታይትሉን ይሰጠናል ኤክስ እና ዋይ አክሲስ መስጠት ይችላል ሶ ሁለተኛው አሁን ደግሞ ጀስት የስካተር ፕሎት አክቹአሊ ሌትስ ሴይ ዴታዎቹን ጀስት ፎር ስኩክ እናደርግ ለምሳሌ በሊስት ማርክ ኦር ሌትስ 3 5 6 ቢሆን የዋይ ደግሞ ዳታ ሌትስ የሆነ ሳምፕል ዳታ ነው የሁለቱን ኤክስ እና ዋይ ፕሌን ምን ይመስላል የሚለው ነገር ያሳየኛል ማለት ነው እኩል ሳይዝ መኖር እንዳለበት ከዚህ በፊትም ጀስት አይተናል ስለዚህ አሁን ሂር ፒኤልቲ ዶት በዚህኛው ሰዓት ደግሞ ስካተር ፕሎት የምትሆንችን ፋንክሽን ነው የምንጠቀመው አገን የፋንክሽን ምን ይወስዳል ምን አይነት አርጊውመንት ይወስዳል እዚህ ጋር ታብ አድርጋችሁ ማየት ትችላላችሁ ሂር ኤክስ ዋይ አገን ማርከሮችን ሲማፕ ኖርማል የቪ ሚኒመሙን የቪ ማክሲመሙ አልፋ ቫልዩ እንዲህ ያለ የተለያየ ቫልዩ ይወስዳል ለአሁኑ ሲምፕል ፕሎቶችን ስለሆነ እየሰራ ነው ያለ ነው ሌትስ ሴይ ኤክስ እና ዋይን ይውሰድ ከለሩን ለበለው ሌትስ ሴይ ሬድ ኦር የሆነ ከለር ፕሪፈር የምታረጉትን ከለር ስጦት አገን ኤክስ እና ዋይ ሌብሉን ምን ለበለው ስካተር ፕሎት ነው ኤክስ አክሲስ ሌትስ ሴይ value of x ለበለው value of x ወይም ደግሞ value of y value of y ከዛ የምን ኤግዛምፕል ለበለው የስካተር ፕሎት ኤግዛምፕል ማለት ይችላል ኦኬ ጀስት ምንድነው ኤረር የሚያሳየኝ ለምሳሌ ፒኤልቲ ስካተር ፕሎት ኤክስ ዋይን ሰጠሁት አይ ሆፕ ምናልባት ከለር ሊሆን ይችላል ኤክስ ኤንድ ዋይ መስት ቢ ዘ ሴም ሳይዝ ኦኬ ሁለቱ ተመሳሳይ ሳይዝ መሆን አለባቸው ሶ እዚህ ጋር ያለው 1 2 3 4 5 ነው የሰጠሁት therefore እዚህ ጋር 5 መሆን አለበት ቅድም እንዳልኩ ሶ ቫልዩን ስሰብ ነው የተሳሳትኩት ሶ የሁለቱን የቫልዩ ዲስትሪቢዩሽን እንግዲህ ፖይንታቸውን ነው ጀስት የሚያሳየው እዚህ ጋር እንደምታዩት ግራፉ ላይ ማለት ነው ኤክስ እንደዚህ ሲሆን ዋይ ልክ እንደዚህ ኤክስ እንደዚህ ሲሆን ዋይ እንደዚህ የሁለቱን ዲስትሪቢዩሽን ፕሎት ነው የሚያሳይ ማለት ነው በዚህ መልኩ ፕሎት ማድረግ እንችላለን ስካተር ፕሎትን ደግሞ ማለት ነው ኦኬ ሶ ለምሳሌ ላይኛውን ቫልዩ ብንወስድ ልክ እንደዚህ ፕሮፖርሽናል የሆነ ቫልዩ ያሳየናል ያው ዲፈረንስ ያመጣው የወሰድኩት ኤግዛምፕል ነው እንጂ ክሬት የምናደርገው መንገድ ተመሳሳይ ነው Here so the scatter plot are useful for visualizing the relationship between two variables. So ሁለት variable ኖሮን again ታይፓቸው የዴታ ታይፓቸው ኑሜሪክ አይነት ቫልዩ ካለው ስካተር ፕሎት ይመረጣል ማለት ነው